ብዙ ሰዎች ለእግዚአብሔር የሰጡትን ጉዳይ መልሰው ይጨነቁበታል። ብዙ ሰዎች ለእግዚአብሔር አንድ ጊዜ በእንባ የነገሩትን ጉዳይ በኔክስት ደግሞ ለሰው በእንባ ይነግሩታል። ግዴላችሁም አንዴ ከነገራችሁት በኋላ ተኙበት በጉዳዩ ላይ እግዚአብሔር ይሰራበታል። ለእግዚአብሔር የሰጣችሁ ለታ የምትተኙት እንቅልፍ፣ ለእግዚአብሔር የሰጣችሁት ለታ የምታርፉት ረፍት። ወዳጆች አንዳንዶቻችን እንዴት እንደሆነ አላውቅም፣ ሙሉ የሰፈር ሰው ጉዳይ ካወቀ በኋላ ነው ለጌታ የምንነግረው። ኖ የመጀመሪያው የህይወታችሁ የመጀመሪያው አማካሪያችሁ የመጀመሪያው ጉዳያችሁ የሚረከበው ማን ነው መሆን ያለበት? ዛሬ እንሰጠዋል። የእግዚአብሔር እጅ ደግሞ ማስዋብ፣ ማሳመን፣ ያለቀ የተቆረጠን መቀጠል፣ ተስፋ የለውም የተባለን ነገር እንደገና ማስቀጠል ይችላል። ያንዳንዶቻችሁ መልስ በነገራችን ላይ ያንኳኳ ነው ያለው። አይኖቻችሁን ይከፈቱ፣ ከክርክር ምዕራፍ ውጡ በኢየሱስ። እግዚአብሔር አንድ ነገር ወደ እናንተ አምጥቶ ከእግዚአብሔር የሆነ ነገር ሆኖ እየጸለያችሁበት ግን እንዳትሸዋወዱ ጸልያለሁ። ባለማመን እንዳትሸዋወዱ ጸልያለሁ። አሜን። ቆመን እግዚአብሔርን ቃል እናነባለን። አሜን። ለሕዝቅኤል 37 ላይ ያለውን ክፍል አብረን እናነባለን። ኢየሱስ ጌታ ነው። የእግዚአብሔር እጅ በላዬ ነበር፣ እርሱም በእግዚአብሔር መንፈስ አወጣኝ ይላል። በሸለቆም መካከል አኖረኝ፣ ሸለቆም በአጥንቶች ተሞልቶ ነበር። በእነርሱም መካከል ወደ ፊትና ወደ ኋላ አመላለሰኝ። በሸለቆም ወለል ላይ በጣም የደረቁ እጅግ ብዙ አጥንቶች አየው። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ሲል ጠየቀኝ። እኔም ጌታ እግዚአብሔር ሆይ አንተ ብቻ ታውቃለህ አልኩ ይላል። ሐሳቤ እዚህ ጋር ነው ያለው። አሜን። ኢየሱስ ለዘላለም ጌታ ነው። ዛሬ ይሄንን ቃል ብዙዎቻችሁ ታውቃላችሁ፣ ግን ዛሬ እግዚአብሔር የተናገረኝ ክፍል ስፔሻሊ ያለው እዚህ ጋር ነው። እዚህኛው ላይ ነው እግዚአብሔርና ሕዝቅኤል ያወሩበት ንግግር ላይና ሕዝቅኤል የመለሳት መልስ ላይ ነው ዛሬ ርዕስ ያለው። የመልእክቴ ርዕስ እግዚአብሔር ያውቅላችኋል በሚል ነው። ግዴላችሁ አሜን በል። እግዚአብሔር ያውቅላችኋል። የአንድ ሰው ጨብጡና እግዚአብሔር ያውቅልሃል በሉት። በጉዳይክ ላይ በቤትክ እግዚአብሔር ያውቃል በሉት። ሃሌሉያ። ባለህበት ምዕራፍ ላይ በተጨነክበት ነገር ላይ ግራ በተጋባህበት ነገር እንዴት ሊሆን ነው? እንዴት ኔክስት እንዴት ሊሆን ነው? ቆይ እንዴት ሊቀጥል ነው ባልከው ጉዳይ እግዚአብሔር ያውቅልሃል በሉት። በቃ ወደዚህ ልመጣ ስጸልይ ፓስተር ስትነግረኝ ቆይ ልጸልይ ስል እንደዚህ በያችኋለሁ። እግዚአብሔር ያውቅላችኋል። ለሕዝቤን ያውቃለሁ አለኝ ጌታ። ለልጆቼን ያውቃለሁ አለኝ ጌታ። ግዴላችሁም አንዴ ረብሹና ጠላትን እጃችሁን ከፍ አድርጉና እግዚአብሔር ያውቅልኛል በሉ እስቲ አለኝ። መሀል ዳካባሲያ ግዴላችሁም የሚናወጥ መንፈስ አለ፣ የሚረበሽ መንፈስ አለ፣ የሆነ ችግር የምትፈጥሩበት አጋንንት አለ። ደግማችሁ ጩሁና እግዚአብሔር ስለኔ ያውቃል በሉ። እግዚአብሔር ስለ ሕይወት ያውቃል በሉ። እግዚአብሔር ስለ አገልግሎት ያውቃል በሉ። እንዴት እንደምቀጥል ያውቃል በሉ። እንዴት እንደሚያስቀጥለኝ ያውቃል በሉ። ለሆነ ሰው ዛሬ ጌታ እንዲያል እኔ ያውቅልሃል፣ የሚረባህን እኔ ያውቅልሃል፣ የሚበጅህን እኔ ያውቅልሃል። እንዴት አላባርታ አላባሻ እንዴት እንደሚያኖር ያውቃል እግዚአብሔር፣ ያውቃል እግዚአብሔር። ዘምሩት ሲን መዝሙር እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። የሚያመልኩትን የሱ የሆኑትን በፈተናው ነው። መጨረሻ ላይ በደንብ ነው በዚህ መዝሙር የምናመልከው። ቁጭ በሉ። ኢየሱስ ጌታ ነው። እንግዲህ እዚህ ክፍል ላይ ስንመለከት ሕዝቅኤል እንደዚህ አለ፣ የእግዚአብሔር እጅ በላይ ላይ መጣች ይላል። እዛኛው ላይ እንደው መጣች፣ የእግዚአብሔር እጅ አገኘችኝ ይላል። በነገራችን ላይ የእግዚአብሔር እጅ ሲመጣ አንቀሳቅሶን አንቀጥቅጦን ብቻ አይደለም የሚሄደው፣ የሆነ ቦታ ላይ ያደርሰናል። ግዴላችሁ አሜን በል። እጁ ስትመጣ ምዕራፍ የሚያስቀይር ኃይል አለ እጁ ላይ፣ የእግዚአብሔር እጅ ላይ። ሃሌሉያ። የእግዚአብሔር እጅ ላይ በነገራችን ላይ መጽሐፍ ቅዱስ ላይ ሲናገር ወንጌልን የሚቃወሙ ነገስታቶች ነበሩ አይደል እንዴ? ስለዚህ እነ ጳውሎስ ላይ እነ ጴጥሮስ እጅ ጫነባቸው ይላል። እጅ ጫነባቸው ማለት እጅ ሊጸልይላቸው ወይ ሊባርካቸው አይደለም፣ የሆነ ቦታ ወሰዳቸው ማለት ነው አይደል እንዴ? አይደል? ሊገላቸውም ሊያስራቸውም ቢሆን እጅ ጫነባቸው ይላል። ወሰዳቸው የሚለውን ቃል ይገልጻልና እዚህ ስፍራ ላይ ደግሞ የእግዚአብሔር እጅ መጣችብኝ ሲል አወጣኝ ማለት ነው። አንድ ሰው አወጣኝ ይበል። የእግዚአብሔር እጅ ወደ ህይወታችን ሲመጣ ምዕራፍ ያስቀይረናል፣ ወደ አዲስ ልምምድ ውስጥ ያስገባናል። አሜን። ዛሬ ይሄ እጅ በኢየሱስም በላያችሁ ላይ ይገለጣል። የእግዚአብሔር እጅ አሜን ነው ወይ?
ማንም ሰው ከሚጨብጣችሁ ከሚነካችሁ በላይ የእግዚአብሔር እጅ ይንካችሁ። በነገራችን ሃሌሉያ እጁ የነካችሁ እንደሆነ አንዳች ነገር ትቀበላላችሁ። ኢየሱስ ጌታ ነው። እና የእግዚአብሔር እጅ በላይ የመጣችልና ወሰደኝ ይላል። በመንፈስ ወሰደኝ ይላል። የደረቁ አጥንቶች መካከል ወሰደኝ ይላል። እና እነዚህ አጥንቶች ደርቀዋል፣ ተስፋ የላቸውም። እንግዲህ በራእይ ነው እያየ ያለው፣ በመንፈስ ተወስዶ እያየ ነው ያለው። እና ከእግዚአብሔር ጋር ዲስከስ ማድረግ ጀመረ። በነገራችን ላይ እግዚአብሔር በጣም አጥብቆ የሚቀርባቸው ሰዎች አሉ። ከሰዎች ሁሉ ይልቅ ደግሞ በጣም የሚቀርባቸው ከእግዚአብሔር ጋር ክሎዝ የሆኑ ሰዎች አሉ መጽሐፍ ቅዱስ ላይ። አሜን ነው። እግዚአብሔር የዛ ሰው ያድርገን፣ የልቡ ሰው ያድርገን። አሜን። እናንተም ሁሉንም ሰው እንደምትቀርቡት የሁሉንም ሰው የልብ ሐሳባችሁን አትናገሩም። ለሁሉም ሰው አይደል የሆነ የምታወሩት ሰው አለ በህይወታችሁ ላይ። እና እግዚአብሔርን በጣም ደግሞ ሁሉን ይቀርባል፣ ግን በጣም ደግሞ ወደ ልቡ የሚያስጠጋችሁ ሰዎች አሉ። እግዚአብሔር ሐሳቡን የሚነግራችሁ። ለምሳሌ አንዱ አብርሃም ነው አይደል? በሆኑ ከባሪያዬ ከአብርሃም የምሰውረው ነገር አለን ይላል። በጣም ነው የምወደው ይሄን ቃል። እግዚአብሔር ሚስጥር ሁሉ ይነግሯል ማለት ምንም ነገር አይደብቀውም ማለት ነውና ምን ያህል ከእግዚአብሔር ጋር ክሎዝ እንደሆነ እና ለእግዚአብሔር በነገራችን ላይ ጊዜውን የሚሰጥ ሰው አይከስርም። ዘመኑን የሚሰጥ ሰው ለእግዚአብሔር አይከስርም። ለብዙዎች ሞኝነት ሊመስል ይችላል፣ ግን እግዚአብሔር ጆሮ የሰጠውን ሰው ያከብረዋል። ጊዜ የሰጠውን ሰው እግዚአብሔር ያከብረዋል። አሜን። አልከሰራችሁም። ኢየሱስ ጌታ ነው። እና እግዚአብሔር ከሕዝቅኤል ጋር ማውራት ጀመረ ይላል። ወሰደውና አጥንቶች በሞሉበት በተስፋ በሌላቸው እጅግ በደረቁ መካከል ወሰደውና እንደዚህ ያለው፣ እነዚህ አጥንቶች ምን የሚሆኑ ይመስልሃል አለው። እግዚአብሔር ጠየቀው። እንዴት የሚቀጥሉ ይመስላል? ከዚህ በኋላ እንዴት አድርገው ሰርቫይቭ የሚያደርጉ ይመስላል? እንግዲህ ሕዝቅኤል የሚያየው ተስፋ እንደሌለው ነውና የሚያየው በቃ የደረቀ አጥንት ነው። ሪል የሆነውን ነው የሚያየው። ለእግዚአብሔር ግን የደረቀ አጥንት ነው ተብሎ አይነገረው። ለእግዚአብሔር ተስፋ የለውም ተብሎ አይነገረው። እስቲ አይነገረውም በግድ የላቸው። ለእግዚአብሔር መቀጠል አይችሉም ተብሎ አይነገረው። ሃሌሉያ። ለእግዚአብሔር የሚታየው ሁሉ አይነገረው። ለእግዚአብሔር የሚሰማው ሁሉ አይነገረው። ለእግዚአብሔር አንዳች ነገር ነው የሚባለው። ሃሌሉያ። እውቅና ይሰጠዋል። ዛሬ ሐሳቤ እዚህ ጋር ነው ያለው። እውቅናውን ለመንፈስ ቅዱስ ስጡት፣ ለእግዚአብሔር ስጡት። አሜን። እግዚአብሔር እኮ ምን እንደሚያደርግ ግራ ገብቶት አይደለም የሚጠይቀው። ሕዝቅኤል ልብ ውስጥ ያለውን እውነት ማወቅ ይፈልጋል። እግዚአብሔር እንዴት እንደሚቀጥል ያውቃል፣ እንዴት እንደሚያስቀጥልም ያውቃል። ነገር ግን ሕዝቅኤልን ሊያወራው ፈለገ። በሕዝቅኤል ልብ ውስጥ ምን እንዳለ፣ ምን ያህል እግዚአብሔር እንደነገሰ፣ ምን ያህል እውቅና ለእግዚአብሔር እንደሚሰጥ ማወቅ ስለፈለገ ምን አለው? እንዴት ይሆናል ብሎ ሲጠይቀው እግዚአብሔር ሕዝቅኤል ግን በጣም የሚገርም ሰው ነው። አሜን። እንደዚህ ያለው እንዴት እንደሚሆን አንተ ታውቃለህ፣ እነዚህ አጥንቶችን እኔ አላውቅም አለው። ሃሌሉያ ሃሌሉያ። ሳይንሱን አልነገረውም። አሜን። ሳይንሱ አንዴ ሞት አይነሳም አይደለም ያለው። አንተ ታውቃለህ፣ እነዚህ አጥንቶች እንዴት እንዲሆኑ አንተ ታውቃለህ። በነገራችን ላይ አንተ ታውቃለህ ማለት ለእግዚአብሔር ጉዳዩን ማስረከብ ማለት ነው። ዛሬ ጌታ በጠዋት እንደዚህ ያለኝ፣ አስረክቡኝ። ቅብብሎች ታደርጋላችሁ። ዛሬ ነገሩን ከናንተ እጅ ታወጡታላችሁ። ከናንተ ጓዳ ታወጡትና እግዚአብሔር ሁሉን ወደሚችለው እግዚአብሔር ሁሉን ታደርግ ዘንድ ቻይ እንደሆንክ ይላል እግዚአብሔር ቃል። ሐሳብህን ምን እንደማይከለከል እንደሚል እግዚአብሔር እጅ ላይ ያስቀመጣችሁት ጉዳይ ደግሞ ክስረት የለውም። ግድ የላችሁም። አሜን በሉ። ብዙ ሰዎች ለእግዚአብሔር የሰጡትን ጉዳይ መልሰው ይጨነቁበታል። ብዙ ሰዎች ለእግዚአብሔር አንድ ጊዜ በእንባ የነገሩትን ጉዳይ በኔክስት ደግሞ ለሰው በእንባ ይነግሩታል። ግድ የላችሁም። አንዴ ከነገራችሁት በኋላ ተኙበት በጉዳዩ ላይ፣ እግዚአብሔር ይሰራበታል። ኧረ ሃሌሉያ። ጉዳይን በሉ እስቲ አንዴ ለባለ ጉዳዩ እሰጣለሁ። አሜን ነው። እግዚአብሔር በፈቀዳችሁት ልክ እንደሚሰራ ታውቃላችሁ። እናንተ ቤት በፈቀዳችሁለት ልክ ነው የሚሰራው። በጣም ጨዋ ስለሆነ እግዚአብሔር ፍቃድ ይጠይቃል። እስቲ ያጠገባችሁ ያለውን ሰው ለእግዚአብሔር ስራውን ለእግዚአብሔር ስጠው በሉት። ሁል ጊዜ አንተ ታውቃለህ ማለት እኔ ባዶ ነኝ ማለት ነው። አንተ ሙላው፣ ባዶ ማድጋው ያውልህ ማለት ነው። አንተ ታውቃለህ ማለት እኔ ከማወራው እኔ ከምሰራው ስራ ይልቅ ያንተ እጅ ነገር ማበጀት ይችላል ማለት ነው። ስለዚህ ለሰሪው ስራውን አሳልፎ መስጠት ማለት ነው። አንተ ታውቃለህ ማለት አሜን ነው። ከዛ ጌታ እንደዚህ ያለ ሃሌሉያ ጀመረ ስራው። አሁን በትንቢት ተናገራለሁ። ማጋዳራ ባሽያ አው እኔ እንግዲህ እውቅናውን ከሰጠኝ ደግሞ እኔ ባንተ ህይወት እንዴት እንደምሰራ አሳይሃለሁ አለ። እንዴት ባንተ ቃል ውስጥ ተአምራት እንደማደርግ አሳይሃለሁ። ትንቢትን ተናገረ ይላል። ሃሌሉያ። እነዛ የደረቁ አጥንቶች እንደገና በህይወት ቆሙ ይላል። ርክክብ ይሆናል። ለእግዚአብሔር እውቅና በመስጠት ውስጥ ርክክብ ይሆናል። ጉዳያችሁ ከእናንተ እጅ ሄዶ እግዚአብሔር እጅ ላይ ይቀመጣል። የእግዚአብሔር እጅ ደግሞ ማስዋብ፣ ማሳመር፣ ያለቀ የተቆረጠን መቀጠል፣ ተስፋ የለውም የተባለን ነገር እንደገና ማስቀጠል ይችላል። ሌላው ደግሞ ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ስለ ጴጥሮስ እናያለን እና
ጴጥሮስ እንግዲህ ታውቁታላችሁ በጣም እወድሃለሁ ያለው ጌታን 3 ጊዜ ዶሮ ሳይጮህ ክዶታል አይደል እንዴ? ስለዚህ ባለፈው ታሪኩ ታማኝ አልነበረም። እሱ ቀድሞ አውቃለሁ ብሎ እኔ ዕውቀት አለኝ አውቃለሁ ወደ ቀድሞ ብዙ ነገር ላይ ቀድሞ አፍሯል። እና አሁን ሁለተኛ ጊዜ ድል ጌታ ሰጠውና እንደገና መጥቶ ትወደኛለህ ሲለው ግን እንደዚህ አለ፣ አሁን እንደ ትላንት አይደለም አለ። ጉዳዩ አንተ እጅ ላይ እንደሆነ አውቃለሁ አለ። ሃሌሉያ! ከኔ ሩጫ ያንተ እንደሚቀድም አውቃለሁ አለ። እኔ ሮጬ አፍሬበታለሁ ካንተ ጋር ይሻለኛል አለ። ሃሌሉያ! እና ትወደኛለህ ሲለው እንድወድህ አንተ ታውቃለህ። በጣም ነው ይሄ ቃል የሚገርመኝ። እንድወድህ አንተ ታውቃለህ። አሁን እኔ ከማወራው ከአፌ ቃል ይልቅ ሃሌሉያ አንተ ጋር ያለው የዘላለም ሐሳብ ይበልጣል። ሃሌሉያ! እኔ ወድሃለሁ ከምልክ ይልቅ አንተ እንድወድ ከፍቅሬ ጋር ዋጋ እንድከፍል የሚያደርገኝ አቅም አንተ ጋር አለ። ሃሌሉያ! ትላንት በስሜት ተናግሬያለሁ፣ አሁን ግን በአንተ ተደግፌ እናገራለሁ አለ። እንድወድህ አንተ ታውቃለህና ሶስተኛ ላይ መለሰው መልስ ነው በጣም ደስ የሚለኝ። እናንተ አንብቡት ክፍሉ ሰዓት ለመጠቀም ያክል ነው። ሁለት የጠየቀው እንደገና ሶስተኛ ላይ ጠየቀው እንደዚህ አዘነና ይላል ወደ ልቡ ተመልሶ እንደዚህ ያለ አንተ ሁሉን በቃ እስቲ አንድ ጊዜ ባካችሁ በጌታ ፍቅር አንድ ጊዜ ቁሙና እግዚአብሔር ወይ አንተ ሁሉን ታውቃለህ ብላችሁ ቁጭ በሉ። በቃ ማለት ይሄ የተወሰነ ነገር አታስረክቡት። የተወሰነ ነገር ለጌታ አታስረክቡት። የሆነ ትንሽ ነገር አትስጡት። ይሄንን ሰጣችሁ ይሄን አትወሰዱበት። የሆነ ነገር ሰጣችሁ የሆነ ነገር አትደብቁበት። እያንዳንዱን አንተ ሁሉን እስቲ ጮኻችሁ በሉ አንተ ሁሉን እውቅናው ስጡት። ግድ የላችሁም። የቤታችሁን፣ የትዳራችሁን፣ የልጆቻችሁን፣ የቤተሰባችሁን፣ የአገልግሎታችሁን ጉዳይ፣ የጸለያችሁበትን ጉዳይ እያንዳንዱን እግዚአብሔር ሆይ አንተ ሁሉን ታውቃለህ። አንተ ሁሉን ኢየሱስ ጌታ ነው። ቁጭ በሉ። በጣም በዚህ ቃል መንፈስ ተባረኩኝ። አሜን። በነገራችን ላይ እኔ ሳልባረክ አይደለም እናንተ ጋር የምመጣው። በዚህ ቃል ተባርኬ ነው መጀመሪያ የምባረካችሁ። ሃሌሉያ! እኔ ነካኝ ቃል ነው እናንተ ጋር የሚመጣው። የእያንዳንዱ የህይወት ምዕራፋችሁ እግዚአብሔር እንዲመለከተው አድርጉ። ስጡት ለእግዚአብሔር። አሜን ነው። አንተ አለው ጴጥሮስ ሁሉን እንድወድህ አንተ ሁሉን ጌታ ሆይ ከዚህ በኋላ እንዴት እንደምሆን አንተ ሁሉን ትላንት ክጅ ያለው በክህደት ማንነቴ ይሆናል የሚያውቁኝ፣ ግን አንተ የምታውቀኝን ማንነት ራሱ አንተ ሁሉን ታውቃለህ። ከዛ በኋላ ጴጥሮስ ብዙ ዋጋ ከፍሏል። ትላንት የፈራው ሞት እንደ ውሃ ሆኖለታል። ወዳጆች እውቅና ስትሰጡት አቅም ይለቀቅላችኋል። ለጌታ እውቅና ስትሰጡት ጸጋ ይለቀቅላችኋል። ምን ማለት መሰለህ? እኔ አልችልም አንተ ትችላለህ ማለት እኮ። የትኛውም አይነት የትምህርት ደረጃ ቢኖራችሁ የእውቀት ደረጃ ቢኖራችሁ እግዚአብሔር ፊት ባዶ ናችሁ። ልጅ ነው ተብላችሁ የምትጠሩት። በነገራችን ላይ እግዚአብሔር ፊት አቶ ተብሎ የሚጠራ የለም። ፓስተርም ነብይም ተብለን አንጠራም። እግዚአብሔር ፊት ልጅ ነን። እግዚአብሔር የሚያቀን በልጅነት መንፈሳችን። ስለዚህ እንደ ልጅ ሆኑለት ለእግዚአብሔር። አባቱ ጋር ልጅ ነው ሁሉ ጊዜ። አሜን ነው ወይ? ልጅ እንደ ልጅነቱ ነው የሚሆነው አባቱ ጋርና እግዚአብሔር ፊት ዕውቀታችንን ማሳየት አንችልም። እሱ የዘላለም ጌታ ስለሆነ እሱ የዘላለም ንጉሥ ስለሆነና አንዳንድ ጉዳያችሁ ለጌታ ስትነግሩት ለጌታም የከበደው እየመሰላችሁ አንዳንዶቻችሁ ጌታ ራሱ በቃ የከበደው ይመስላችኋል። ነው አይደለም? አሜን ነው። ጌታ ሁሉን ያውቃል። ስለዚህ እግዚአብሔር እውቅና ስጡኝ ነው ያለው። በህይወታችሁ እውቅና ስጡኝ፣ በዘመናችሁ እውቅና ስጡኝ፣ እኔ እሰራዋለሁ ብሎኛል። አሜን ነው። ስለዚህ ጴጥሮስ አንተ ሁሉን ምን ትላለህ አለ። እንድወድህም አንተ ታውቃለህ። የእግዚአብሔር ቃል ሲናገር ለእናንተ የማስባትን ሀሳብ ደግሞ እኔ አውቃለሁ ይላል። ትንቢተ ኤርምያስ ምዕራፍ 29:11 ላይ ለእናንተ የማስባትን ሀሳብ እኔ በጣም ነው ይህን ቃል የምወደው። አሜን። ፍጻሜው ደግሞ እጅግ ያማረና መልካም ነው እንጂ የክፉ አይደለም። አሜን ነው። እግዚአብሔር አባት ስለሆነ አባት ለልጁ ከሚያስበው በላይ ያስብላችኋል። ለእናንተ የሚያስባትን ሀሳብ ደግሞ እናንተ አይደላችሁም እርሱ እግዚአብሔር ያውቃል ማለት እንድንማር ጌታ ይፈልጋል። መቼ ነው እንትን የሚሆንልህ? እግዚአብሔር ያውቃል። መቼ ነው ቆይ አንቺ እንደዚህ እግዚአብሔር ያውቃል። መቼ ነው የምታገቢው? እግዚአብሔር ያውቃል። አሜን። ሰው ባወቀው አይሆንማ። አንዳንድ ሰው እጮኛ ስላለው ብቻ አያገባም አይደል እንዴ? 5-6 ዓመት ቆይተው ከዛ ፋይናሊ ማይሆን ነገር ይሆናል ስላለው ብቻ። ደግሞ ምንም እጮኛ የሌላ ሴት ከመሬት ተነስታ ታገባለች። እግዚአብሔር ያውቃል። አሜን ነው ወይ? መጽሐፍ ቅዱስ እኮ ነው የሚለው መካኒቱ ስንት ወለደች ይላል። መካን የተባለችው በቃ ስንት ዘመን በመካንነት ስድብ ውስጥ ያለች ሴት 7 ባንዴ ሲከፍተው እግዚአብሔር ማለት ነው። ብዙ የወለደችው ደግሞ ምን አለች ይላል? ደከመች ይላል። እግዚአብሔር ምን ይላል? አያስመካንም ማለት ነው።
አሁን ያለንበት ስኬትም ውርደትም አያስመካን እግዚአብሔር ከዚህ በኋላ ስለሚሆነን ህይወት እግዚአብሔር ቀጥሎ ስለሚመጣው ነገር እግዚአብሔር ስለዚህ ዕውቅናውን ስጡት የሆነ ነገር ስትጠየቁ በዛ ጉዳይ እናንተ ከምትሉት በላይ ለእግዚአብሔር ዕውቅናውን ስጡት እንዴት ሊሆን ነው ሲባል እግዚአብሔር ያውቃል ግድ የላችሁም ሃሌሉያ ኢየሱስ ጌታ ነው ይሄን ቃል ተናግሬ ጨርሳለሁ የማርያም ያለችው ቃል በጣም ልቤን ይነካዋል ሉቃስ ምዕራፍ 1 ቁጥር 38 እናንተ አንብቡት ማርያም ጋር መልአኩ መጥቶ አሜን ነው ትጸንሻለሽ ባላት ጊዜ ካንቺ የሚወጣው ዓለምን ሁሉ ይታደጋል ባላት ጊዜ ኢየሱስ ጌታ ነው በጣም አዲስ ነገር ነው ያላት ልታገባ ጊዜ እየጠበቀች ያለች የታጨች ሴት ናት እና አሁን ግን ብዙ ነገሮቿን ግራ የሚያጋቡ ድምጽ መጣላትና አይ ከመንፈስ ትጸንሻለሽ እንዴት ሊሆን ይችላል ተለው ከመንፈስ ነው የምትጸንሽው አላት ከዛ በኋላ በጣም ይገረመኝ ማርያም እንደዚያች እንደ ቃልህ ይሁንልኝ አንተ ታውቃለህ ማለት ይሄ ነው በነገራችን ላይ አሜን ማለት ነው አሜን ኢየሱስ ጌታ ነው አይ እንዴት ሆኖ ነው ሰርጌ ደርሷል እንዴት ለባል ያስረዳዋል አይባልም እግዚአብሔር ሲናገር ሃሌሉያ ቀጥሎ እንዴት ሊሆን ነው ገና ነኝ አይባልም ሃሌሉያ እንደ ቃልህ ይሁን ከሴቶች መካከል ወግ ከደረሰኝ እድሉ ከደረሰኝ ከተወደድኩ አይቀርማ ሃሌሉያ ንጉስ ከኔ ሊወለድ ከሆነ ህዝብን ሁሉ ቤዛ የሚያደርግ ነፃ የሚያደርግ ንጉስ ከኔ ሊወለድ ከሆነ እንግዲያው ማለት የምችለው እንዲህ ነው አለች አሜን እንደ ቃል ይሆንልኝ ለባሪያ እንደ ቃል ይሆንልኝ እግዚአብሔር በዚህ መንፈስ ይባርካችሁ እግዚአብሔር ወደ እናንተ ፕሮግራም ሲያመጣ አሜን ይሁንልኝ የምትሉ ሆኖ የምትወዛገቡ ሳይሆን ሃሌሉያ ከእግዚአብሔር ጋር የምትከራከሩ ሳይሆን የምታጉረመርሙ ሳይሆን ሃሌሉያ እንደዚህ የምትሉ ሆኖ እንደ ቃል ይሁንልኝ እኔ በማርያም በደንብ ነው የምደነቀው አሜን ጌታ ኢየሱስ ይባርካት ደሞም ተባርካለች በእውነት ነው የምላችሁ እንዴት አይነት መልእክት ነው ይመጣላት እንዴት አይነት መልእክት ነው ይመጣላት ሃሌሉያ እንዴ በቤተሰብም በሰውም ዘንድ ምን ላደርግ ነው የሚልኮ ፍርሃት አለ ውስጧ ከመንፈስ ትጸንሻለሽ ተባለ አዲስ ነገር ነው ከዚህ በፊት ሆኖ ማያቅ ነገር ነው መልአኩ መጥቶ ይነገራል ግን እንደ ቃል አንተ ካልካለች ሃሌሉያ ራስ ታስረዳልኛለህ ማለት ነው ቀጥሎ ያለውን ነገር አንተ ትሰራዋለህ ማለት ነው እንዴት እንደምታስቀጥለኝ ታውቃለህ ማለት ነው አሜን በተቃራኒው ደግሞ በዚህ መንገድ ላይ ደግሞ ስለ ዘካርያስ እዛው ላይ ሉቃስ ወንጌል ምዕራፍ 1:19 ላይ ዘካርያስን ታያላችሁ ዘካርያስ ጋር መልአኩ መጥቶ ምን አለው ጸሎት በነገራችን ላይ ማርያም አልጸለየችም እንደነ ጸሎት ለማርያም ትንግርት ነው የሆነው የእግዚአብሔር ሐሳብ እንጂ የማርያም ሐሳብ የለበትም ዘካርያስ ግን የዘካርያስ ጸሎት አለበት አንዳንዶቻችሁ እኮ ጸልያችሁ እንኳን ሲመጣላችሁ እንዴት ይሆናል ትላላችሁ ወጋው ይሄንን መንፈስ የመጠራጠር መንፈስ ይመታ እግዚአብሔር ለክብር ወደ እናንተ ሲመጣ የምትወዛገቡበት ምዕራፍ ይሰበር ግዴላችሁ ጩና አሜን በሉ ግዴላችሁ የጸለየበት ርስ በእግዚአብሔር ፊት ስንት ያለቀሰበት ርስ ከሚስቱ ኤልሳቤጥ ጋር አንድ ላይ ሆነው የጾሙበት የጸለዩበት የጠበቁበት ጉዳይ ሃሌሉያ ማጋጦር ራባሻ በጣም ይሄንን ደግሞ የምታውቁት በምንድነው መልአኩ መጥቶ መጀመሪያ ያለው ጸሎት ምን ብሏል ግዴ ለምጨብጠኛ አንተ መልክ ስለሆነ ነው ጸሎት ምን ብሏል አሜን ጸሎት ምን ብሏል የሆነ ሳጸልይ አንተ ረስተው ሊሆን ይችላል ሰማይ ግን ጉዳዩን አረሳው ማለት ነው አንተ ጸልይ በርዘክተህበት ሊሆን ይችላል አይሆንም ብለ ሊሆን ይችላል ሰማይ ግን ሃሌሉያ ሊያስፈጽመው ጊዜው ነው ሃሌሉያ ስለዚህ ዘካርያስ ጸሎት በኢየሱስም የብዙዎቻችሁን በር የሚያንኳኳ መልሳም ወደ እናንተ እንዲመጣ ጸልይ በኢየሱስም 10 ዓመት ጸልዩበት 5 ዓመትም 1 ዓመትም ጸልዩበት እግዚአብሔር አምላክ አለ ነው ሃሌሉያ መልስ በር ማንኳኳት ይጀምራል ዘካርያስ እንደለመደው ለዕጣ ክፍል ነው የገባው ዕጣ ደርሶት ነው የገባው ሲዝን መጥቶለት ነው የገባው ሃሌሉያ መልስ ሊቀበል ሳይሆን ሊያገለግል ነው የገባው በጌታ በኢየሱስም እያጠናችሁ አንድ ነገር ይሆናል እያመለካችሁ የረሳችሁት ጉዳይ እንደገና መልስ ያገኝ እናንተ እንዲሁ ጌታን እያመሰገናችሁ የቀጠላችሁበት ጉዳይ መልስ ይዞ ወደ እናንተ ይመጣ ሃሌሉያ መልአኩ ግን እንደዚህ ያለው በዚህኛው መረዳት ይመስለኛል ያለው አንተ ልታገለግል ነው የመጣው ዛሬ ግን እኔ ያገለግልሃለሁ ጌታን የሚያገለግሉ ሰዎች የሆነ ሰዓት ጌታ በክብር ያገለግላቸው ግዴላችሁም ታማኝ ሆናችሁ አገልግሉ ምናልባት ማይክ መያዝ ብቻ ለማገልግሎት ብያቻለሁ ሃሌሉያ ይሄንን ቤት ማጽዳት ነው ታማኝ ሆኖ መስጠት ሊሆን ይችላል ለጌታ መሰጠት ሊሆን ይችላል ጊዜን መስጠት ሊሆን ይችላል የተለያየ አገልግሎት አለ እግዚአብሔር ቤት ውስጥ ግዴላችሁም እያጠናችሁ ድንገት የእግዚአብሔር መልስ ወደ እናንተ ይመጣል የሚገርማችሁ ዘካርያስ አለ አንተ
ጸልየሃል እያለው ነው። አንተ እኮ ጸልየሃል፣ ጸሎት ደግሞ ምን ብሏል? ተሰምቷል። የትኛው ጸሎት ሁሉ የሚያስብል ነው። ረጅም ጊዜ ሆኗል፣ እድሜያቸውንም አርጅቷል። ከዛ በኋላ ይላል ዘካርያስ እድሜያችንም ሄዷል። እንዴት ሲለው መልአኩ ጋር ቀልድ የለም። እግዚአብሔር እንዴት እንደማይባል ያውቃል። ሰማይ ሄዶ እንዴት ብለዋል ብሎ መናገር አይችልም። ቢኮዝ እግዚአብሔርን ያውቀዋል። እግዚአብሔር በጣም ትልቅ ነው። እንዴት ሆነ አይባልም። ለምን አይባልም? እግዚአብሔር ሃሌሉያ እንዴት ትሰራዋለህ አይባልም። ምክንያቱም እግዚአብሔር ሁሉን ያደርግ ዘንድ ምንድነው? ቻይ። ስንቱን ያደርግ ዘንድ ግዴላችሁም ተናገሩ። ስንቱን ያደርግ ዘንድ? አንዳንዱን ነው? ግማሹን ነው? የተወሰነውን ነው ወይ? ሁሉን ያደርግ ዘንድ እግዚአብሔር ቻይ። ስለዚህ እችኛዋ አልጸለየችም፣ ግን አሜን እንደ ቃልህ አለች። እችኛዋ ማርያም ምንም አይነት እቅድ የላትም፣ ፕሮግራም የላትም፣ ሌላ ህይወት እየኖረች ነው። ጌታ ግን መጥቶ ይሄንን ነገር ሲናገራት ለኔ ለባሪያህ እንደ ቃልህ አሜን ይሁንልኝ አለች። የጸለየው ደግሞ ብዙ የጮኸበት ጉዳይ መጥቶ መልስ ሲያንኳኳለት እንዴት ሊሆን ይችላል ሲል መልአኩ መጣና ነገሩ እስኪፈጸም ድረስ አፍ ዲዳ ይሆናል አለው። ምን ማለቱ መሰለ? እግዚአብሔር ሁሉን ያውቃል፣ አንተስ አታውቅም፣ እስክታውቅ አፍህ ይዘጋል አለው። ሃሌሉያ! የሱን አፍ ዘጋና ስራውን መስራት ጀመረ እግዚአብሔር። እኔ መልአኩ ራሱ ትዕግስት ያጣው ይመስለኛል። እንዴት የጸለየበት ጉዳይ ላይ ለምን ይላል ብሎ የጮኸበት ጉዳይ ላይ። ያንዳንዶቻችሁ መልስ በነገራችን ላይ እያንኳኳ ነው ያለው። አይኖቻችሁን ይከፈቱ፣ ከክርክር ምዕራፍ ውጡ በኢየሱስ። ግዴላችሁ አሜን በሉ፣ አሜን በሉ። ግዴላችሁ አንድ ጊዜ ትዝ ይላችኋል፣ ታስሮ ጴጥሮስ ነው አይደል? ታስሮ ልክ በጥብቅ ጸሎት ስለሱ ይደረግ ነበር ይላል። እና መልሱን ይዞ የጸሎት መልሳቸው እኮ በር ሲያንኳኳ ይላል ምን አሉ? መልአክ ሆነ እንዴት እንደውም የቤታቸውን ሴት ምን ሆነሻል? እየቀለድሽ ነው እንዳለ ግን እኮ እየጸለዩበት ነው። በጌታ በኢየሱስም ከመልሳችሁ ጋር ተሸዋወዱ። እግዚአብሔር አንድ ነገር ወደ እናንተ አምጥቶ ከእግዚአብሔር የሆነ ነገር ሆኖ እየጸለያችሁበት ግን እንዳትሸዋወዱ ጸልያለሁ። ባለማመን እንዳትሸዋወዱ ጸልያለሁ። አሜን ሃሌሉያ። ይሄኛው መልአክ ነው ሄዶ ለሷም ለዚህኛው ግን እንደ የጸለይክበት እኮ ነው። አንተ እስክታመን እንግዲህ አፈን ዘጋዋለሁ። ጌታ ዝጋ ላይለውም ይችላል። እዛው ግን ለጊዜው አዘጋና ሄዶ ስራውን መስራት ጀመረ ይላልና እግዚአብሔር አምላክ እውቅና እናንተ ህይወት ላይ ይፈልጋል። ስለዚህ ዛሬ ርክክብ ከኔ ጋር የሆነ ጸሎትን ጸልይ ተስማማላችሁ? ርክክብ ይሆናል። ርክክብ ለእግዚአብሔር የሰጣችሁ ለታ የምትተኙት እንቅልፍ፣ ለእግዚአብሔር የሰጣችሁት ለታ የምታርፉት ረፍት ወዳጆቼ ለእግዚአብሔር አሜን ነው ወይ? አንዳንዶቻችን እንዴት እንደሆነ አላውቅም። ሙሉ የሰፈር ሰው ጉዳዩን ካወቀ በኋላ ነው ለጌታ የምንነግረው። ሙሉ የቸርች ሰውም ሊሆን ይችላል ካወቀው በኋላ ነው። ቅድሚያ ለጌታ ነው። በነገራችን ላይ አንዳንድ ሰው ህመሙን የጤንነቱን ኬዝ የሆነ በቃ ላስት ስቴጅ ላይ ሲደርስ ነው ለጌታ የሚነግረው። መጀመሪያ ሰው ያማክራል፣ ይደውላል፣ ዶክተር ያማክራል፣ ደሞች ጎግላለች፣ ከዛ ዩቲዩብ አለች። ቆይ እንዲያረጋያል ይሄ ነገር ምን ሊሆን ይችላል ሰርች ካረጋው ሰይጣን ከሞላ በኋላ ሐሳባችሁ ውስጥ መጨረሻ ላይ ለጌታ ነው። ኖ የመጀመሪያው የህይወታችሁ የመጀመሪያው አማካሪያችሁ የመጀመሪያው ጉዳያችሁን የሚረከበው ማን ነው መሆን ያለበት? ዛሬ እንሰጠዋለን። እንደ መልአክ አርግ ስላልሽ ሊያረግ እንደ ዘዴ አርግ ጌታ እግዚአብሔር አሰራሩን አይነግረንም። በነገራችን ላይ ምናልባት በወጀብ ውስጥ ሊሆን ይችላል መንገዱ፣ በማዕበል ውስጥ ሊሆን ይችላል መንገዱ። ግን በዛ ውስጥ ምን አለው? እግዚአብሔር መንገድ አለው።